የኢትሲያ ፊት ቤተሰቦች ዛሬ ለአንድ ሳምንት ብቻ በቀን ውሃ ሊትር ብትጠጡ በሰውነታችን ላይ ምን እንደሚፈጠር ታውቃላችሁ? ብዙዎቻችን ውሃ የምንጠጣው ሲጠማ ብቻ ነው፣ ግን ያ ስህተት ነው። አንደኛው ጥቅም ለቆዳችን ውድ የሆኑ የፊት ክሬሞችን ከመግዛታችሁ በፊት ውሃ በደንብ ጠጡ። ውሃ ቆዳችሁ እንዳይደርቅ እንዲያበራ እና ያለ ዕድሜ የሚመጣን መሸብሸብ ይከላከላል። ቆዳችሁ ውስጥ ያለው ቆሻሻ በውሃ አማካኝነት ስለሚወጣ ፊታችሁ ጥራት ይኖረዋል። ሁለተኛው ለጭንቅላት ንቃት ነው። አእምሯችን 75% ውሃ ነው። ትንሽ የውሃ እጥረት ሲኖርባችሁ ቶሎ የመድከም፣ ራስ ምታት እና የማተኮር ችግር ያጋጥማችኋል። ውሃ በደንብ ስትጠጡ ግን ጭንቅላታችሁ ይነቃል። በትምህርትም ሆነ በስራማ ውጤታማ ትሆናላችሁ። ሶስተኛው ክብደት ለመቀነስ ይረዳል። ውሃ መጠማትን ብዙ ጊዜ እንደ መራብ እንረዳዋለን። ከምግብ በፊት ውሃ መጠጣት ሆዳችሁ የጠገበ ስሜት እንዲሰማ ስለሚያደርግ ብዙ ምግብ እንዳበሉ ይረዳችኋል። በተጨማሪ የምግብ መፈጨትን ሂደት ያፋጥናል። እናንተ በቀን ስንት ሊትር ውሃ ትጠጣላችሁ? መልሳችሁ ኮሜንት ላይ አስቀምጡ። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።